ከቅርብ ጊዜ ወዲህ የሚወጡ ጥናቶች እንደሚያሳዩት ትዳሮች የሚፈርሱት የሚበላሹት ከተጋቡ በኋላ በሚፈጠረው አለመግባባት እና ግጭቶች፣ ችግሮች ሳይሆን ከጋብቻ በፊት በሚጀመረው በጤናማ ባልሆነ ህብረትና ጮኝነት እንደሆነ ያሳያሉ። ሰላም እንደምን ቆያችሁ? እህታችሁ ትዕግስት ነኝ። በዚህ ቻናል ጤናማ ጮኝነትን እንዴት መጀመር እንዳለባችሁ፣ ጤናማ ቤተሰብን እንዴት መመስረት እንዳለባችሁ እና ቀጣይነት ያለው ቤተሰብን እንዴት መጀመር እንዳለብን አብረን እንመለከታለን። በተለይ ደግሞ የተሻሉ ለህይወት የሚጠቅሙ ትምህርቶችንና የተለያዩ ምስክርነቶችን ለመስማት ይህንን አርበኛዋን ሴት ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ፣ ከኛ ጋር ቆዩ። ጥሩ ትምህርት ታገኛላችሁ። ብዙ ትዳሮች የሚፈርሱበት እና የሚበላሹባቸው አጋጣሚዎች ከየት እንደሚጀምሩ እንዴት እንደሆኑ አብረን እንመለከታለን። ብዙ ሰዎች ትዳራቸው የሚፈርሰው ከተጋቡ በኋላ በሚፈጠረው ግጭቶች፣ አለመግባባቶች እንደሆነ ያስባሉ። ነገር ግን ከቅርብ ጊዜ የሚወጡ ጥናቶች በዚህ እንዳልሆነና ከጋብቻ በፊት በሚጀመረው በሪሌሽንሽፕ ወይም በእጮኝነት ጊዜ በሚፈጠሩ ክስተቶችና ትክክለኛ መረዳት በሌለበት መንገድ እንደሚጀመር እንደሆነ ያሳያሉ። ስለዚህ ዛሬ የምንመለከተው ጤናማ እጮኝነትን እንዴት መጀመር እንዳለብንና ዘላቂ ቤተሰብን፣ ጤናማ እረፍት ያለውን ደስታ ያለበትን ቀጣይነት ያለውን ትዳር እንዴት መጀመር እንዳለብን እንመለከታለን። ይህንንም ጤናማ እጮኝነትን ለመጀመር ማሰብ ካለብን የመጀመሪያው ነገር ጤናማ እጮኝነት የሚጀመረው በድንገት የሚከሰትን ሳይሆን በጥንቃቄ በዝግጅትና ቀድሞ በማሰብ ሊጀመር የሚገባው ጉዞ ነው። ስለዚህ እንደዚህ ቀጣይነት ያለው ጉዞ ለመጀመር 4 መሰረታዊ ነገሮችን ማወቅ አስፈላጊ ነው። የመጀመሪያው ማወቅ ያለብን መጀመሪያ ራስን ማወቅ አስፈላጊ ነው። ይህም ሰልፍ አወርነስ የምንለው አንድ ሰው ራሱን ካላወቀ ከራሱ መረዳት ካልሆነ ራሱን ካላስተካከለ ሌላውን ሰው ቀጣይ እንዴት መምራት እንዳለበት በቂ መረዳት ላይኖረው ይችላል። ስለዚህ መጀመሪያ የሚያስፈልገው እጮኛ ከመምረጥ በፊት ራሱን በጥንቃቄ ፍላጎቱን፣ ምን እንደሚወድ፣ ምን እንደሚጠላ፣ ምን ወደፊት ሊያደርግ እንደሚያስብ ራዕዩን፣ ፍላጎቱን፣ ሚሽኑን በደንብ ጠንቅቆ ሊያውቅ ይገባል። ይህንን ካወቀ በኋላ ወደ ህይወቱ የሚጠራውን፣ የሚያመጣውን፣ የሚፈልገውን ሰው ደግሞ በዚህ መነጽር በማየት በተሻለ ህይወት መምራት ይችላል። ስለዚህ ራስን በማወቅ ላይ ትኩረት ሰጥተን ማየት ያለብን በህይወቱ ምን እንደሚፈልጉ፣ የትኞች ነገሮች በፍጹም እንደማይቀበሉ ወይም ኔጎሽዬሽን የማያስፈልጋቸው ነገሮች ምን እንደሆኑ፣ የራሱ የግል ሴቶችን ምን እንደሆኑ በግልጽ ማሳወቅ ያስፈልጋል። አንዳንድ ጊዜ በይሉንታ ትክክል ፍላጎቶቻችን ሳናሳይ ደብቀን ወደ ቀጣይ ደረጃ ስንሄድ ከፍተኛ የህይወት ቁስል ጉዳትን የምናመጣበት አጋጣሚዎች ይበዛል። ስለዚህ የመጀመሪያው በእጮኝነት ቀድመን ማወቅ ያለብን ራስን ማወቅ ያስፈልጋል። ፍላጎት ምን እንደሆነ፣ ምን እንደምንወድ፣ ምን እንደምንጠላ፣ ምን ለማድረግ እንዳሰብን ይህንን ለይቶ ማወቅ ለቀጣይ ጉዞ ጠቃሚና አስፈላጊ ነገር ነው። ወደ ሁለተኛው ነጥብ ከመግባታችን ሳብስክራይብ ማድረጋችሁን እንዳትረሱ በዚህ አጋጣሚ ጋብዛችኋለሁ። ሁለተኛው እጮኝነትን ከመጀመራችን በፊት ጠንቅቀን ማወቅ የሚገባ ነገር ጓደኝነትን ማስቀደም ያስፈልጋል። አንዳንድ ጊዜ ከጓደኝነት በፊት በአጋጣሚዎች በፍቅር በስሜት እንያዝና ጓደኝነትን ሳናስቀድም በውጫዊ ነገር ላይ ትኩረት ያደረገ ፍቅር እንጀምራለን። በዚህም ጊዜ የተደበቀው ማንነት፣ የሰው ማንነት ብዙ ነገር ያለበት ስለሆነ ይሄንን እንጀምራለን። ስለዚህ ያ ደግሞ ምን ያስከትላል? ሰዎችን ወደ መበደል፣ መጉዳት፣ ከዛም ባለፈ ደግሞ በእያንዳንዱ በሰው ልጅ ላይ ጌታ ፈጣሪ የሆነውን እግዚአብሔር ወደ ማሳዘን ህይወት ውስጥ እንገባል። ስለዚህ ይህ እንዳይሆን ቀድመን ማድረግ ያለብን ጓደኝነትን ማስቀደም አለብን። ለምሳሌ አንዳንድ ጊዜ ሰዎች በተለያየ ካልቸር ውስጥ ያድጋሉ። መጀመሪያ ሴትም ብንሆን ወንድም ብንሆን የእሷን ካልቸር ባክግራውንድ፣ የትምህርት ዝግጅት፣ መንፈሳዊ ህይወቷን፣ ስራ ህይወቱን እነዚህ ነገሮችን በደንብ ጥናት ማድረግ፣ ማወቅ፣ መግባባት
ከተቻለ ኢቭን እስከ ቤተሰብ ድረስ ያለውን አስተዳደጉን ጠንቅቆ ማወቅ ለቀጣይ ጉዞ በጣም ጠቃሚና አስፈላጊ ነው። በዚህ ጊዜ ውስጥ ለምሳሌ ማንወደውን ነገር መለየት እንችላለን፣ ድንበር ማበጀት እንችላለን። ቢኖር እንኳን እኮ ይህንን አልወድም ይህንን አልችልም ብለን በግልጽ ማስቀመጥ ያንን ሰው አምኖ ወዶ ተቀብሎ ሴትም ብትሆን ወንድም ቢሆን እዛ ሪሌሽንሽፕ ውስጥ እንዲቆይ ያደርጋል። ግን አንዳንድ ጊዜ ቀድሞ በጓደኝነት ያልቆየ ወደ ትዳር የሚዘልቅ እጮኝነት ከባድ አደጋው እርስ በርሳቸው በደንብ ያለመተዋወቅ እና አለመተዋወቅ ትልቁ እንቅፋት ሊሆን ስለሚችል ሁለተኛውና አስፈላጊው ለቀጣይ ትዳር እጮኝነት ጓደኝነትን ማስቀደም በጣም አስፈላጊ ነው። ሶስተኛውና ሌላኛው ለቀጣይነት ትዳርና ቤተሰብ ለመመስረት ለእጮኝነት አስፈላጊውና ጠቃሚው ፖይንት ምንድነው? ግልጽ ፍላጎትን ማሳወቅ ነው። ይህም ኢንቴንሽናችንን ክሊር ማድረግ ያስፈልጋል። ምን እንደምንፈልግ፣ ምን እንደማንፈልግ፣ ምን ደስ እንደሚያሰኘን፣ ምንም ደስ እንደማያሰኘን ይህን ነገር በግልጽ ማሳወቅ መናገር አለብን። አንዳንድ ጊዜ ይህንን ከተናገርኩኝ ብትቀየመኝስ፣ ብቀየመኝስ፣ ባሳዝነው ሰው ባጣውስ ብለን ፍላጎቶቻችን ሰውረን ደብቀን አምቀን ይዘን ወደ ቀጣይ ህይወት እርምጃ ውስጥ በምንገባበት ጊዜ ያ ሰው ምናልባት ያንን ነገር ማድረግ የማይችል ሊሆን ይችላል። ያ ነገር ችሎታው፣ ብቃቱ፣ ልምዱ፣ እውቀቱ፣ ኤክስፒሪየንሱ ላይኖረው ይችላል። እኛ ግን ያንን ነገር እንፈልጋለን። ለምሳሌ ልበልና እንደ ሴቶች ከወሰድን ሴቶች ፍቅርን ወንዶች ወይም ባሎች ሲገልጹላቸው መስማት በጣም ደስ ይላቸዋል። አንዳንድ ወንዶች ባይነቸር ከመናገር በላይ በመኖር የሚያሳዩ አሉ። ነገር ግን አንዳንድ ጊዜ ደግሞ ሴቶች ጋር ፍቅርን በመናገርም በተግባርም ይፈልጋል። ስለዚህ ብዙ ነገር እያደረግላት ብዙ ስጦታ እየሰጠሃት ግን እንደምትወዳት ማትናገር ከሆነ ምናልባት በጣም ከፍተኛ ክፍተት የሚፈጥር አጋጣሚ ሊሆን ስለሚችል ምን ማድረግ እንደሚያስፈልግ በግልጽ መነጋገር ያስፈልጋል። እና አንዳንድ ጊዜ ኢቭን ፍላጎቱ ያደረበት ሰው ይህንን ነገር ማድረግ የማትችለው ለምንድን ነው? ይህን ነገር ማድረግ የማትችለው ለምንድን ነው? ይህንን ስል ሴቶች ብቻ አይደለም፣ ፍቅር ሲገለጽ የሚወዱት ወንዶችም እንደሚወደዱ ማወቅ ሚስት ስለመሆንልህ በጣም ደስ ይለኛል ይፈልጋል። እና ለምሳሌ እንደምትወደው መናገር የማትችል ሴት ከሆነች እና ያንን ነገር ለምንድን ነው ይህንን መናገር የማትችል ብሎ መጠየቅ ጥሩ ነው። አንዳንድ ጊዜ እንደሆነ ታውቃላችሁ፣ ሰዎች ሳይወዱ በይሉኝታ ከእናንተ ጋር በሪሌሽንሺፕ ውስጥ ሊቆዩ እንደሚችሉ ታውቃላችሁ። ምክንያቱም ፍቅር እውነተኛ ሲሆን ከውስጥ ነው የሚፈልቀው። ስለዚህ ከውስጥ ተነሳስቶ አንድ ሰው መውደድን መግለጽ የሚቸገር ከሆነ ያንን ሰው ማስቸገር አያስፈልግም። ምክንያቱም አልተሰጣትም። ፍቅር በራሱ ከእግዚአብሔር የሚሰጥ ስጦታ ነው። ለሷ ወይም ለሱ ፍቅር ያለው ለሌላ ሰው ሊሆን ይችላል። ስለዚህ አንዳንድ ጊዜ ፍቅር ውድ ስጦታም ስለሆነ ማባከንም አያስፈልግም። ለማያስፈልግ ሰው፣ ለማይገባው ሰው ለምን ይባክናል? ስለዚህ ይሄ ነገር ቀድሞ ማወቅ ቀጣይነት ላለው ትዳር መሰረት ነው እና ይህንን ማድረግን መለማመድ ቀጣዩን ህይወት ሰስተናቢሊቲ ያለው ሪሌሽንሽፕ፣ ቤተሰብ፣ ልጆችን ማፍራት የሚቻልበት መንገድ ነው ብዬ አምናለሁ እና ይሄ በህይወታቸው እንዳለ ቼክ ማድረግ አስፈላጊ ነው። አራተኛውና የመጨረሻውን ነጥብ ከማየታችን በፊት ምንም ሳብስክራይብ ካላደረጋችሁ እያያችሁ ከሆነ ሳብስክራይብ ማድረጋችሁ፣ ኮመንት መጻፋችሁ፣ ምናልባት ደግሞ እናንተ በህይወታችሁ ኤክስፒሪየንስ ያደረጋችሁት ነገር ካለ ሀሳብ ማስቀመጣችሁን አትርሱ። አራተኛውና የመጨረሻው ጤናማ እጮኝነትን እንዴት መጀመር አለብን ካለ ጊዜ ሰጥቶ ማጥናት፣ ጥናት ማድረግ ያስፈልጋል። አንድን ቲሲስ ወይም ወረቀት በምንሰራበት ጊዜ እኮ በቶፒኩ ላይ የሚደግፉ ነገሮችን ጊዜ ወስደን እንደምናጠና ለጓደኝነትም ቀድሞ በጓደኝነት የነበሩ ሰዎችን ኢቭን ሩቅ ሳይሆን በቤተሰብ ውስጥ ከእናት አባቶቻችን ከቅርብ ሰዎች ቀርበን ስለዛ ትዳር ጥናት ማድረግ፣ መስማት፣ ማወቅ። ብዙ ጊዜ በዚህ ዘመን የሚሰማው ትዳር መጥፎ ስለሆነ ብቻ ነው፣ ኔጌቲቭ ፓርት ነው ብዙ ጊዜ የሚነገረውና በጣም ጤናማ፣ በጣም ደስ የሚያሰኙ፣ በጣም ጥሩ ምስክርነቶች ያሉባቸው በመደጋገብ በመቻቻል አብረው እየኖሩ
አንዱ የሌላውን ድካም ተሸክመው ጤናማ ቤት የሚያቆዩ ሰዎች እንዳሉ እናውቃለን። ስለዚህ ከኔጌቲቭ በላይ ፖዚቲቭ የሆኑ ቤተሰቦችን ህይወት በማየት የተሻሉ ትምህርቶችንና እውቀቶችን ኤክስፒሪየንሶችን ዴቨሎፕ ማድረግ እንችላለን። ስለዚህ የመጨረሻው አራተኛው ነጥብ ጊዜ ሰጥቶ ጥናት ማድረግ ማጥናት አስፈላጊ ነው። ምክንያቱም ሰው በአንድ ጀንበር አይታወቅም። ስለወደድነው ሁሉ ነገሩ አውቀን ጨረስን ማለት አይደለም። ባይዘወይ ፍቅር የመጀመሪያው ሴሽን ላይ ኢሞሽን ላይ መሰረት ያደረገ እንደሆነ ታውቃላችሁ። ስለዚህ ያንን ኢሞሽናችንን የምንቀርገን ይዘን ከኢሞሽን በላይ የተሻለ ህይወት የምንፈልግ ሰዎች ከሆነ ጥናት ማድረግ ያስፈልጋል። መጎዳቱ ሊኖር ይችላል እኮ ግን ለ6 ወር መጎዳትና የዕድሜ ዘመን መጎዳት እኩል አይደለም። ስለዚህ ለ3 ወር ለ6 ወር ጉዳትን ላለመቀበል ብለን ዕድሜ ዘመንን መቁሰልና ዕድሜ ዘመንን ዋጋ መክፈል አስፈላጊ አይደለም። ስለዚህ ይህንን ማስተካከል የሚቻለው ቀድመን እርሊ ሪሌሽንሽፓችን እርሊ እያለ ጥናት ማድረግ አስፈላጊ ነው። እሷን ካወቅኳት እሱን ካወቁ በቂ ነው አይባልም። ብዙ ነገሮችን አብሮ ማየት፣ ስናደድ፣ ስቆጣ፣ ለሰዎች ሲያካፍል፣ ከሰዎች ጋር ባለው ሪሌሽንሽፕ ያለውን አፕሮች ያንን ሁሉ ማወቅ ከዛ ሰው ጋር ያለንን ህብረት ጤናማ አድርገን ልንቀጥል ያደርጋል። ለምሳሌ የሚወደው ብቻ መውደድ አይደለም እኮ የሚጠላውንም ለመውደድ መጀመሪያ ማወቅ ያስፈልጋል። ስናደድ ምንድን ነው ሪአክት የሚያደርገው ነገር ሪአክሽኑን ማወቅ ያስፈልጋልና እነዚህ አራቱን ነጥቦችን በመከታተል በእነዚህ መሰረት ጓደኝነትን በመጀመር ጤናማና ዘላቂ ቤተሰብን መመስረት ይቻላል። ስለዚህ ይህንን በደንብ ትኩረት ሰጥተን ልናይ የሚገባው ነገር ነው። ጤናማ እጮኝነት መጀመሩ ሆነ ማሳደግ ትዕግስትን፣ ማስተዋልና ስሜታዊ ብስለትን የሚጠይቅ ነው። ትዕግስት፣ ማስተዋል፣ ስሜታዊ ብስለትን በማስቀደም ጤናማ እጮኝነት እንዲኖራችሁ፣ ጤናማ ቤተሰብ እንዲኖራችሁ ደግሞ እመኛለሁ። መልካም ቆይታ ይሁንላችሁ።